ይሄ ሁላችሁ ዛሬ የሚገርም ምርጥ እንጀራ ጋግሬ በቤት ውስጥ በአረብ ኩሽና ውስጥ ለራሴን ያጨበጨብኩት። እንደዚህ አይነት እንጀራ መስራት ከፈለጋችሁ ይሄን ቪዲዮ እስከ መጨረሻ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ጋይሶች፣ የፉፉ ቻናል ተከታታዮች። ዛሬ በቤት ውስጥ በቀላል በመጥበሻ የጋገርኩት እንጀራ እንደምታዩት ነው። ይሄ ሁላችሁ ይሄ ዱቄት የዳቦ ዱቄት ነው። ፍርኑ ዱቄት የዳቦ ዱቄት እንደዚህ አመስ አደረኩትና ቡኒ ብራውን እስከሚሆን አድርጌዋለሁ። ትናንትና ደግሞ ይሄንን እርሾ ያዘጋጅሁት እርሾ ነው። በካሜራ አይደለም ያቦካሁት። ትንሽዬ በሱካር ማንኪያ ግማሽ ካሜራ አድርጌ 3 ማንኪያ ዱቄቱ ብራውን ዱቄት ነው። 3 ማንኪያ ብራውን ዱቄት። እኔ ትንሽ እንጀራ ስለጋገርኩ ነው። ብራውን ዱቄቱን በጥብጬ ፍሪጅ አሳድሬው ነበርና እንደዚህ አይነት የመሰለ እንጀራ ወጥቶልኛል። አሁን እንደዚህ እያዘጋጅሁት ነው። በ24 ሰዓት ባልሞላ ውስጥ በጣም የሚገርም እንጀራ የሚጣፍጥ። እዚህ ጋር ሾውን ውሃውን አቅርሬው በመፍጫ ነው የምፈጨው። እናንተ በእጃችሁ መብካት ትችላላችሁ። እዚህ ጋር ውሃ ተጠቀምኩኝ። በቃ ምንም ግብአት የለውም። በጣም ቀላል አያደክም ምናምን እንደዚህ በጣም ቀላል ነበር። ለካ የመጀመሪያ ጊዜ ነው እኔ ጨው ተጠቀምኩኝ። እዚህ ጋር ጨው አደረኩኝ። ዝም ብዬ ልመራመጥበት ከማንም አይቻ አይደለም። ሰሞኑን ስክሮል ሳደርግ እንደዚህ አይነት እንጀራ ነው የሚመጣልኝ። እርብሽ አደረጉኝ። ስክሮል ሳደርግ እንጀራ ምናምን በወጥ እዚህ ጋር ኮስፕራ ፓውደር አረኩኝ። ለጣሙ ነው ድንብላል ፓውደር፣ ድንብላል ማለት ነው እንጀራው እንዲጣፍጥ። የራሴ ፍልስፍና ነው ይሄ። ከሙን እዚህ ጋር አረኩበት እንጀራው ደስ የሚል ጣዕም እንዲኖረው። ይሄ የራሴ ፍልስፍና ነው። እናንተ ማድረግም አለማድረግም ትችላላችሁ። ድንብላል ግን ሀገሬ ሲደረግ አውቃለሁ። እናቴ ታደርጋለች። እንደዚህ በጥብጥ አደረግኩኝና ዱቄት ነው በቃ ያመስኩትን ዱቄት መንፋትም ትችላላችሁ። የኔ ስላልተቆጣጠረ ሲጀመር በመፍጫ ስለሆነ የፈጨሁት ቢቆጠረጠርም ይቀልጣል ሲቦካ። አልነፋሁትም። ዱቄቱ ንጹህ ስለሆነ የሽጉን ዱቄት ነው የተጠቀምኩት። ይሄ ፍርኑ ዱቄት የዳቦ ማለት ነው። እንደዚህ ያደረኩኝ። ግማሹ ተደፋ። እንደዚህ እያፈሰሰብኝ ነው። በቃ ትንሽ እንጀራ ነው የጋገርኩት። በነገራችን ላይ አንዴ ከበላው ድጋሚ መብላት ስለማልፈልግ ሰሞኑን ስክሮል ሳረግ በጣም በተደጋጋሚ እንጀራ እየመጣ አስቸገረኝና ለምን አልጋግርም ብዬ አሰብኩኝ። እንጀራ ለመግዛት ፈለግኩኝና መሻ የትራንስፖርት 50 ብር ነው የሚሉት። ለ10 ብር እንጀራ 50 ብር ማውጣት እንጂ ቋጣሪነቴን አሁን ነው ያወቅኩት። ቋጣሪ ነኝ እንደዚህ ብዬ ቢስሚላህ እንደዚህ መጋገር ከቻልኩኝ ለምን ብዬ በቃ ዝም ብዬ ልፈላሰፍበት ነው። ይሄው ፈጭሁና ውሃ አድርጌ በመጠኑ ማለት ነው። እናንተ ሊጡ በቃ እንደዚህ ሳብንተን ስለሚል ፈጭሁት። ይሄው በቃ ቦካሁት። በጣም ብራውን ነው ደግሞ የሆነልኝ። እኔ በጣም አምሮበታል። እስኪ ገና ልመራመርበት ብዬ ነው ከደንኩት። 3 ሰዓት አቆይቼው ሳየው ይሄው ሊጡ እንደዚህ ኩፍ ብሏል። ይሄው ድርሷል። በቃ የሚያምር ሊጥ ሆኗል። እስኪ እዚህ ጋር ነው ዋናው ፖይንቱ። እዚህ ጋር በጣም አስደንግጦ የነበረ አይን የለውም ነበር። ለካ ምጣዱ ተብዬው በርዶ ነው፣ መጥበሻ ነው። በነገራችን ላይ እንቁላል መጣብሰበትን ነው። ጤነኛ እንኳን መጥበሻ አይደለም፣ አዲስ በመጥበሻ አይደለም የሰራሁት የጋገርኩት። እንቁላል በምሰራበት መጥበሻ ነው፣ አዲስ ስለሌለኝ ማለት ነው። ጣዋ ይሄ ሁላችሁ እዚህ ጋር ያስደነገጠኝ አይኑ አንድ አይን ብቻ ሆኖ ጭምብስብስ ብሎ፣ ምጣዱ ግን በርዶ ነበር ለካ መጥበሻው። እስኪ ሁለተኛውን እንየው። ሁለተኛው አሪፍ ነው መሰለኝ። ሁለተኛው ቦግ እያለ ነው። ቁጠሩልኝ አይኑን። ተሳክቷል። እየተሳካ ነው። እና የመጀመሪያው ጭምስብስ ያለ ነበር የሆነው። ሁለተኛው፣ ሶስተኛው እያደር በጣም እያማረ እንጀራ ሆነ። እኔ አልጠበቅኩም። ያልጠበቅኩት ስለሆነ በጣም ገርሞኛል። የመጀመሪያ ጊዜ ደግሞ እንጀራ ጋግሬ አላውቅም። እንደዚህ አርቤ ታብኩቼ ጋግሬ አላውቅም። አስቤውም አላውቅም። ሲጀመር እኔ አያምረኝም እንጀራ። እኔ ባሁኑ አላውቅም። ይሄንን ሙዬን እንዳይ ነው መሰለኝ የሞከርኩት። ለካ እንደዚህ እንጀራ መጋገር እችላለሁ እንዴ ብዬ በጣም ተገረምኩኝ። እስኪ አይኑ ቦግ ብሎ ተመልከቱ እንዴት እንደሚያምር ውልቅ ይጀመር። በቃ እኔ ፍርፍር ቁርስርስ ይላል ብዬ ነበር የጠበቅኩት። ሊጡን ወይ እንደፈዋለሁ ወይ በቃ የሆነ ነገር አድርጋለሁ ብዬ ነበር ያሰብኩት። ታልተሳካ ትንሽ ነው ያቦካሁት። ሲጀመር ታልተሳካ ሊጡን ለመድፋት ማለት ነው። ለካ እንደዚህ ሙያ አለ ብዬ ራሴ ላይ እንደዚህ አጨበጨብኩኝ።
አይኑ እንጀራ ደግሞ ከስር ነው። የኔ እንጀራ ከስር ከመልከቱት ከጀርባው አይን የለው ምን የለው። አንዳንድ እንጀራ የማያምር እንጀራ ከጀርባው አይን ያወጣል። ይሄ እንጀራ ግን ተመልከቱ፣ የሀገራችሁን እንጀራ ነው የሚመስለው ከጀርባው ራሱ። እና እንደዚህ ግግር አድርጌ ወጥ ደግሞ ምን ልስራለት እያልኩኝ እየተፈላሰፍኩ ወጥ ራሱ አላሰብኩም ለመስራት እንጀራው ካልተሳካ ብዬ እንደዚህ እንጀራውን ጨረስኩት። ሰፌድም አገኘሁ ደግሞ ኩሽናውን ፈለግ ሳረግ ዱላቡን ከፈት ሳረግ ሰፌድ አገኘሁ። ሰፌድ ሰፍቼው እንዳይበስላችሁ እና ሰፌዱ ተገኘ። እንጀራው ማድረጊያ የመጀመሪያዋ እንጀራ እኔ ከስር ያለችው እንደዚህ ተጋገረ። እየተጋገረ ነው። ወጥ ደግሞ ምን ልስራ እያልኩ እያሰብኩ ስለ ወጥ እያሰብኩ ነው። ደግሞ ወጡ ይሳካል አይሳካም? ወጡ እንኳን ኖርማል ነው፣ ይሳካል። እንደዚህ እየጋገርኩ ነው። ላይክ ሰብስክራይብ አድርጉ እስኪ ቤቱን ሰብስክራይብ እያደረጋችሁ እንደዚህ የመሳሰለ እንጀራ መጋገር ከፈለጋችሁ ብዬ ነው። እንጀራው አልቆ ተጋገረ። እንደዚህ በዚህ ሁኔታ ተጋገረ። ወጡንም ሰራሁት። ምስር ወጥ ሰራሁ። ወጡን ስሰራው አልቀረጥኩም። ወጡን ሰርቼ በእንደዚህ ሁኔታ አቅርቤ በልቻለሁኝ። እናንተም ብሉ። ቤቱ ግን በርበሬ ካለ በርበሬ በጣም ቤቱን ያሸተዋል። ስለተከታተላችሁኝ አመሰግናለሁ።